ዋላችሁ። እስቲ እግዚአብሔር ሰላም እንደሰጣው ሰው ብቻ ፈታ በሉና እግዚአብሔር ይመስገን በሉ። ሃሌሉያ አሜን። እግዚአብሔር ትልቅ ነው። እግዚአብሔር ኤልሻዳይ ነው። ከኛ ጋር ነው። የሱም ሰላም ሁሉ ይመራናል። አሜን ሃሌሉያ። ነጋፍ አራሪ ዋቀዮ ደቻዳን ስኒፋ ባየቱ ኤጋ አራ አኩማ ቤከሜ የሮ በሮምሳቲ ዋቀዮ ስኑ ገረ ጋራ ሃሌሉያ። መታ ዱሬን በሮምሳ ኬኛ አካዘዳ ኢዶ አርሳ ዋቀዮ ሃሮምሱ አሜን ነው። ኢዶ አርሳ ዋቀዮ ሃሮምሱ መሰዊያን መጠገን ይላል በአማርኛ። አሜን ነው ሃሌሉያ። እስቲ መዝሙረ ዳዊትን ምዕራፍ 51 ቁጥር 10ን ታወጪልኛለሽ ማሚዬ? ፋኔንስ አፋን ኦሮሞ ደና ባፍታ ምዕራፍ 50 ቁጥር 10 ካወጣሽ አንብቢልኝ። አዎ በጌታ በኢየሱስ ስም አባላ አቤቱ ንጹህ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤ አድስ። አሜን። ፋኒዬ ባስቴርታ 51 ቁጥር 10 አሜን። አሜን ሃሌሉያ። ዋቀዮ ጉዳድ አሜን። ሀርኪ ዋቀዮ ኖጅን ጅራ ሀፉረ ቁላስ አናፍ ሀሬስ። ልክ ዛሬ ወደ ትምህርታችን እንገባለን። እንደዚህ ይላል የሰንበት ትምህርት ቤት የተማሪ መመሪያ ትምህርት 7 ይላል። ጉዳዩ መሰዊያን መጠገን። የመጽሐፍ ቅዱስ ክፍል አንደኛ ነገሥት ቁጥር 18 ምዕራፍ 18 ከቁጥር 30 እስከ 32 ያለውን አነብና ከዛ በኋላ እናንተ ደግሞ ትረዱኛላችሁ። እንደዚህ ይላል። ከዚህም ኤልያስ ሕዝቡን ሁሉ ወደ እኔ ቅረቡ አላቸው። ሕዝቡም ሁሉ ወደ እርሱ ቀረቡ። እርሱም የጌታን መሰዊያ ጥገና ነበረ፣ ይሄም ተሰብሯል ነበረ። ኤልያስም ያዕቆብን ልጆች ንግድ ቁጥር መሰረት 12 ድንጋዮችን ወሰደ። ያዕቆብም ስም እስራኤል ይባላል የሚል የእግዚአብሔር ቃል የደረሰበት ሰው ነበረ። በድንጋዮቹም በእግዚአብሔር ስም መሰዊያን ሰራ። መሰዊያውም ዙሪያ 2 መስፈሪያ ዙር የሚይዝ ትልቅ ጉድጓድ አደረገ ይላል። አሜን ሃሌሉያ። ኦሮሚፋኒስ ነንዱብሳ ሰኒን ቦዳ ነዱካ ቦቱ ጀቹudha isin galanni waaqayyoof haa ta'u. Barnoota barumsa sanbataa barnoota 7ffaa mata duree iddoo aarsaa waaqayyoo haaromsuu jedha. Kutaa macaafa qulqulluu 1ffaa mootota 18 lakkoofsa 30 haga 32 akkas jedha. Yemmus Eliyaas amma immoo as gara koo koottaa jedhe. Jaratti in dubbate. Jarris gara isaa in naqan. Inni immoo iddoo aarsaa waaqayyoof aarsaa dhiyeessan isa diigame ture deebisee in ijaare. Inni lakkoofsa gosa ilmaanii Yaaqoob 12 dhagaa 12 walitti in qabate. Yaaqoob kun isa waaqayyo maqaan kee Israa'el in jedhama ittiin jedhee turedha. Dhagoota kana waaqayyo iddoo aarsaa in ijaare. Iddoon aarsaa kanatti naannessee immoo boolla akka bishaan leetirii 15 baachuu danda'u in qote. Haleluuyaa. Waaqayyo jiraatadha. Ameen ameen. መሰዊያን መጠገን መሰዊያን መጠገን። ሃሌሉያ። እግዚአብሔር ትልቅ ነው። እግዚአብሔር ኤልሻዳይ ነው። ኤጋ ኢዶ አርሳ ዋቀዮ ሃሮምሱ መሰዊያን መጠገን ማለት በኦሮመኛ ኢዶ አርሳ ዋቀዮ ሃሮምሱ። መሰዊያ ማለት አርሳ ጀቹudha። መጠገን ማለት ሃሮምሱ ጀቹudha። አሜን። እግዚአብሔር ይረዳናል። ሃሌሉያ። ልክ
ምን አደረገ? ኤልያስ ህዝቡን ጠራ። ህዝቡን ጠርቶ ምን አደረገ? የእግዚአብሔር መሠዊያ ፈርሷል፣ ወድቋል። እግዚአብሔር መሠዊያን ከኛ ይፈልጋል ማለት ነው። አሜን ነው። ልክ እግዚአብሔር መሠዊያን ሲፈልግ መሠዊያ ምንድን ነው? ፈርሷል፣ በእግዚአብሔር ቦታ ላይ የለም ማለት ነው። ሃሌሉያ። ልክ ይሄንን ኩልፊት ዛሬ ተሰርቷል፣ እየሰራ እያገለገለ ነው ማለት ነው። በብሉይ ኪዳን ውስጥም እንደዛ ነገር ማለት ነው። በብሉይ ኪዳን ውስጥ ጌታ ኢየሱስ ክርስቶስ ከተወለደ በኋላ ነው መሠዊያ ልባችን ውስጥ የተደረገው ማለት ነው። አሜን ነው። በኢየሱስ ክርስቶስ ደም ነው ልባችን ውስጥ መሠዊያ የተሰራው፣ በሱ ዋጋ የተከፈለ። ከዛስ ይሄ ኩልፊት ተሰርቶ ነበረ። ይሄ ኩልፊት እያገለገለ ነበረ ማለት ነው። ምሳሌ ነው እየወሰድኩ ያለሁት። ኩልፊቱ ራሱ ማለት ነው አገልግሎት እየሰጠ ነው። ከዛ የኩልፊት ምን ሆነ? ፈረሰ፣ ተሰባበረ እንበል። ከተሰበረ ለምሳሌ ይሄ እግር ቢሰበር ሊቆምልኝ ይችላል? አይችልም። ጌታም ይሄንን ነው ፈልገው። ተሰብሯል መሠዋት። የኔ መሠዋት ምን መሆን አለበት? ቀጥ ብሎ ኖርማል መሠዊያ መሆን አለበት እያለ ነው መንፈስ ቅዱስ። ሃሌሉያ። ስለዚህ ይሄ የወደቀ ነገር፣ የተሰበረ ነገር ወዴት መሄድ አለበት? ወደ በያጁ እጅ ነው መሄድ አለበት አይደል እንዴ? ምክንያቱም ይሄ ብረት ቢሰበር እኔ ወይ እናንተ ይሄንን ነገር ልትሰሩት ልትችሉ ላትችሉ ታውቃላችሁ። ግን እኔ ይሄኛው ነገር ሲሰበር አልችለውም፣ አላውቀውም። አሜን ነው። ጌታ እየተናገረ ነው። ለኤልያስ ነው የተናገረው። ስለዚህ ኤልያስ ደግሞ ምን አደረገ? ህዝቡን ጠራ። መሠዊያው ተሰብሯል፣ ማደስ አለብን። ስለዚህ ምን እናደርግ? 12 ድንጋዮችን ይላል መጽሐፍ ቅዱስ። ሃሌሉያ። 12 ድንጋዮችን ጠጠር ለቀመ ማለት ነው። አያችሁ፣ 12 ድንጋይ ስለቅም ያዕቆብን ምን አስታወሰ? ሰራ አይደለ እንዴ ያስታወሰው? 12 ያዕቆብ ማለት እስራኤል ማለት ነው። ያዕቆብ ማለት የብዙ ህዝብ አባት ማለት ነው። ሃሌሉያ። ስለዚህ ይሄንን ነገር ወደ የት መጣ? ወደ ኤልያስ መጣ። ቃል ነው የመጣው። ኤልያስ ከመሬት አንስቶ አይደለም እኔ ልስራ ያለው። ስለዚህ ኤልያስ ለብቻውን መስራት አይችልም ይሄንን ነገር። ስለዚህ ይሄ መሠዊያ ተሰብሯልና፣ ይሄ ኩልፊት ተሰብሯልና ፋኒ ታውቃለች፣ ይዤ ልሂድ። ከዛ ፋኒ ከማን ጋር ነው የምትነጋገረው ማለት ነው? ኩልፊቱን እንዴት ነው የምሰራው? እንደዚህ። አዎ በቃ ይሰራል። ሃሌሉያ። ኢየሱስ ትልቅ ነው። መሠዊያ መጠገን ጌታ ነው እየተናገረ ያለው። መሠዊያ መጠገን። ሃሌሉያ። ኢዶ አርሳ ሃሮምሱ ኢየሱስ ጉዳዳ ዱቢያ ደኖ ገራ ቁላ አናፍ ኡሚያ ዋቀዮ አፉራ ዳበታስ አናፍ ከኒ ኦኬ ሴንሳ መግቢያ ኢዶ አርሳ ጀቹን ኢዶ ዋቀዮ ኡልፊነ ከነን አርሳ ኢtti dhiyeessan jechuudha. waaqayyotti dhiyaachuun keessan hamma dhaloota durii kaasee hojii guddaa taphatanii jiru. Ameen. Faaniyee seera uumamaa boqonnaa 8 lakkoofsa 20 ሜሪ ደግሞ ዘፍጥረት 22:9 ይቅርታ ከሜሪ ጎን አለችው ስሟን አላውቃትም። ቲጂ ደግሞ ዘፍጥረት 35:7 ሚሚዬ 35:7 ነው ያንቺ። ሚሚዬ ዘጸአት 17:15 ፋኒ አርገቴርታ ዱብስ ዘፍጥረት 8:20 ላይ እንዲላል ኖሲ ኢዶ ኢtti waaqayyoof aarsaa dhiyeessu ijaare
horii kee warra qulqullaa'ootti ilaalama. Hunduma horii baalleedhaan kaan warra qulqullaa'ootti ilaalama. Hunduma keessasii fuudhee iddoo aarsaa sana irratti aarsaa qalmaa dhiyeesse. አሜን። ሜሪዬ አወጣሽ? 9 አሜን። እግዚአብሔር ወዳለው ቦታ ደረሱ። አብርሃምም በዚያ መሰዊያ ሰራ፣ ጨምራለሁ ነበር ሲያቃስሎ በመሰዊያው በእንጨቱ ላይ አቀረበው። አሜን። ተባረክ ቲጂዬ 35:7 35:7 አሜን። በዚያ መሰዊያውን ሰራ፣ የዚያንም ቦታ ስም ኤልቤት ብሎ እግዚአብሔር በዚያ ተገልጦለት ነበር። አሜን። ተባረኪ ማሚ። ሙሴ መሰዊያን ሰራ፣ ስሙንም ይሁዌሲን ብሎ ጠራ። አሜን። ተባረኪ። ሃሌሉያ። እግዚአብሔር ትልቅ ነው። ኖህ ምን አደረገ? መሰዊያን ሰራ። መሰዊያን ከሰራ በኋላ መሰዊያ ላይ መቅረብ የሚችል ነገር ምንድን ነው? ምንም እንከን ያለለበት ነገር መሆን አለበት። ልክ መሰዊያ ሲቀርብ ሰባራ ነገር አይፈልግም ጌታ በፍጹም። ከውስጣችን ከልባችን የሆነ ነገር ምን ይፈልጋል? እግዚአብሔርን ደስ የሚያሰኘው ነገር ይፈልጋል። ሃሌሉያ። ስለዚህ ምን አደረገ? ንጹህ የሆኑትን ነገር አዘጋጀ። ንጹህ የተባሉትን ነገር ኖህ ከከፍቶችም ሆነ ከምኖችም ሆነ ጮማ የሆኑትን ነገር መረጠ ለጌታ ማለት ነው። ምክንያቱም አንዳንድ ሰው ሲያቀርብ ለምሳሌ አስራት ስንሰጥ ገበሬዎች በጣም አውቃቸዋለሁ። ምርጡን ወደ ጓዳ ያስቀምጡና ወደ ራሳቸው ጓዳ ምን ያደርጋሉ? ይሄኛው መጨረሻ ላይ የሚታፈስ አለ፣ አውዱማው አፈር ይኖረዋል። መጨረሻው ላይ የሚታፈሰው እስቲ እግዚአብሔር እንዴት አዲስ ነገር ሰጥቶን ከዛ ማሳ አዲስ ነገር ገብቶ አዲሱ ወደኛ ጓዳ አስገብተን ለጌታ ያልሆነ ነገር እንሰጣለን። ሃሌሉያ። ስለዚህ ምንድነው የሚፈልገው ጌታ? በወደቀ መስዋዕት ተነሳ፣ መስዋዕቱ ተጠገነ። ከተጠገነ በኋላ እግዚአብሔር ንጹህ ነገር ነው የሚፈልገው። እዚህ ላይ ደግሞ አንድ ምሳሌ ሲሰጣችሁ፣ ልባችሁ ወድቆ ነበረ። የእግዚአብሔር መሰዊያ ልባችን ነው፣ በጣም ወድቆ ነበረ። በወደቀበት ነገር ላይ ግን ምን ሆነ? አዲስ ነገር ነው የሚፈልገው ጌታ። እያነከስን አይደለም አገልግሎታችን መቀጠል ያለበት፣ አዲስ ነገር። ሃሌሉያ። ሽርዳን እግዚአብሔር። አሜን። አብርሃምን ስንመለከትስ የኪዳን ልጅ አንዱ የኪዳን ልጅ አለው እኮ እሱ ሌላ ልጅ ካለ ኪዳን የሆነ ልጅ አለው። ይስሐቅ ግን በኪዳን ነው የመጣው አይደል እንዴ? በኪዳን የመጣ ልጅ። እስቲ አብርሃም ለጌታ ያለውን ፍቅር ስንመለከት፣ ለጌታ መስጠት የሚፈልገው መስዋዕት ስንገነዘብ በጣም ይከብዳል። የማይቻል ነገር ነው። እንዴት ጌታ በስንት ዓመቴ ልጅ ሰጥቶኝ ለሱ መልሼ ይረዳል እንዴ? የማይደረግ ነገር ነው። እንዴት! ሃሌሉያ። የጌታ ፍቅር ከበዛልን ለጌታ መስዋዕት በቃ ምንም አይከብደን፣ ይፈልጋል ጌታ። ከዛስ ምን አረገ? ኤልያስ ልክ መሰዊያ ቦታ ሲደርስ አብርሃም ልክ መሰዊያ ቦታ ሲደርስ ምን አደረገ? እንጨቱንም ረበረበ። አይደለ እንዴ? በግ አይደለም እኮ ያለው ጌታ፣ ልጅህን ነው አይደለ እንዴ መሰዊያ አቅርብልኝ ያለው። ግዛ በግ ከምድር ላይ ትልቅ በግ አላለውም ጌታ። በቃል የተሰጠህን ልጅ ለኔ ምን አድርግ? መሰዊያ አድርግ። ጌታ ንጹህ ነገር ነው ከሱ የሚፈልገው ማለት ነው። ንጹህ ነገር። ሃሌሉያ። ጌታ ይረዳናል። አሜን። ከዛስ ሁሉም ነገር በቃ በጌታ እጅ ነው ማለት ነው። በንጹህ
ለጌታ መስዋዕት ስናቀርብ ንጹህ የሆነ ከልባችን ሆነ መንፈሳችን አሴት ማድረግ የሚችልበት ነገር ማለት ነው። መስዋዕት ማቅረብ ማለት ጌታ አሴት የምታደርግበት ልባችን ሁሌ ውስጣችን የሚያብሰለስል ነገር መሆን አለበት። ጌታ እኛ የምንወደውን ነገር መቼስ ከልጅ በላይ የምንወደው ነገር የለም። ልጅን ተውት በእኛ ዘመን ማለት ነው። ጌታ ራሱ እንደዚህ አሁን ይጠይቃል ብዬ ራሱ ነው እንጃ። ግን ከከብቶች ላም ገዝተን ላማችን ወልዳ ጥሩ ከፍቱና በቃ ስናዩ በጣም በአይናችን ውብ ከሆነ ጌታ ምን ያደርጋል? እሱን ነገር ለኔ ስጠኝ ይለናል። እኛ ስንሰጠዋለን ይሰጣል ለጌታ። አረ ጌታ ሆይ ሌላ ነው ምገዛልህ ነው ምለው አይደል እንዴ? ጌታ ግን ንጹህ ነገር መስዋዕት ላይ ንጹህ ነገር መስዋዕት መጠገን ማለት እንደዚህ ነው። በቃ ውዳቂ ነገር አያስፈልግ፣ አዲስ ነገርን ጌታ ይፈልጋል። ሃሌሉያ አሜን ነው። መስዋዕት መጠገን ኢዶ አርሳ ዋቀዮ ሃሮምሱ አፉራ ሆአዳን ኢዶ አርሳ ዋቀዮ ማል ጎዱዳ ሃሮምሱ ጀቹዳ ayyaana waaqayyoo argachuuf maal gochuu qabna? Yoo walitti dhufeenya keenya waaqayyo waliin diigne guutummaa jireenya keenyaatti ሃሌሉያ ኢየሱስ ትልቅ ነው። ኢየሱስ ትልቅ ነው። ጌታ ከኛ ጋር ነው። አሜን ሃሌሉያ። በአማርኛ ትረጂኛለሽ ሚሚዬ? ማንበብ ሳይሆን ጥያቄውን ብቻ በአማርኛ በይልኝ። አገኘሽው? አዎ አያነ ዋቀዮ አርጋችሁ ማልጎቹ ቀብነ የእግዚአብሔርን ጸጋ ለማግኘት ምን ማድረግ አለብን? በቃ እኔ ልጠይቃችሁ በአማርኛ ካላገኘሽው። ሃሌሉያ እሺ ኦኬ በኢየሱስ ማመን ኦኬ በጽድቅና መመላለስ በጽድቅና ጌታ ይባርክሽ። እንደዚህ ይላል በአማርኛ የአምላክን ሞገስ ለማግኘት ምን ማድረግ ይኖርብናል? ከአምላክ ጋር ያለን ዝምድና ሲደክም በሕይወታችን ሁሉ ላይ ተጽዕኖ ያሳድራል። እስቲ ቲጂዬ እዚህ ላይ ልድገምልሽ ጥያቄውን። የአምላክን ሞገስ ለማግኘት ምን ማድረግ ይኖርብናል? ከአምላክ ጋር ያለ ዝምድና ሲደክምስ በሕይወታችን ላይ ሁሉ ላይ ተጽዕኖ ያሳድራል? ያሳድራል ጥያቄ ነው እዚህ ጋር። አዎ ያሳድራል ወይ? ለምሳሌ ከአምላክ ቤት ስንሸሽ በስጋዊ ነገር በመንፈሳዊ ነገር በመንፈስ በጸሎት የሚመላለስ ሰውና እኛ ከጌታ ቤት ስንወጣ እሱ አይጥለንም እንጂ እኛ ጥለነዋል። መንፈሱ ነው አይጥለንም። ስለዚህ መንፈሱ ቢቃጥም በውስጣችን ነገር ግን እኛ ትናንትና የምናደርገው ነገር እያደረግን ስለዚህ ይህ ይጎዳል። የመንፈስ ለምሳሌ አንድ ዛፍ ሲኮተኮት እና ሳይኮተኮት ሳይጠጣ የሚያፈራ ፍሬ ወይም አበባነቱ ልዩነት አለ። የእኛም ነፍስ በውስጣችን ተጽዕኖ ያመጣል ስለማይታይ
ጌታ ይባርክሽ፣ ተባረኪልኝ። እና አዎ በጣም ተጽዕኖ ያመጣል። በቃ ልክ እህታችን እንደገለጸችው የጌታ መንፈስ ራሱ ለማግኘት ምን ማድረግ አለብን? የጌታን መንፈስ ለማግኘት ምን ይላል በኦሮምኛ? አያነ ዋቀዮ አርጋችሁ ማልጎቹ ቀብነ ምን ማድረግ አለብን? መጀመሪያ ላይ ጥያቄ መጸለይ አለብን። መጸለይ የጸለየ ሰው ምን ይሆናል? ከጌታ ጋር ዝምድና አለው ማለት ነው። ሃሌሉያ። በቃ የጸለየ ሰው ሁሌ ጊዜ ምንድነው? አሸናፊ ነው ማለት ነው። ጸሎት ማግኘት ሁሌ በቃ በሱ ጋር ከሱ ጋር አንድ መሆን ነው ያለብን። ከዛስ ጥያቄ ያመጣልን መልሶ አይደል እንዴ? ዮ ወልቲ ዱፌኛ ከኛ ዋቀየ ወሊን ዲግኔ ጉቱማን ዲግኔ ጉቱማን ጅረኛ እራት ዲባ ቀባ ከእግዚአብሔር ጋር ያለን ዝምድና ካቋረጥ ጌታ ዘመዴ ነው። ዘመድ ሲባል የስጋ ዘመድ ላ አይደለም። ጌታ ውስጤ ነው ያለው ማለት ነው። ውስጤ ያለው ነገር ለማውጣት ማለት ነው። ይከብደኛል አይከብድ? በጣም ነው የሚከብደኝ። ለምሳሌ አንድ ነገር ልስጣችሁ። 2 እግር ነው ያለኛ። በ2 እግር እየተራመድኩ ነው ማለት ነው። እዚህ ላይ እየተራመድኩ ነው ዛሬ። ነገ 1 እግሬን ብቆርጥ ጌታ ከዛም በላይ ነው። 1 እግሬን ብቆርጥ መራመድ እችላለሁ? አልችልም። እንዴት? አይቻልም። በጣም ከባድ ነው። አዎ ይሄንንም ልትደገፊውና ልትዘልይበት ትችያለሽ። እንደዚህ እንትኑ ክራንቾ ጌታ ማለት ከሰውነታችን በላይ ነው ማለት ነው። በቃ ሲጀመር በላይ ልክ 1 እግርሽ እንደተቆረጠ እንደዛው። ወይ ደግሞ በ2 እጄ ዛሬ እየሰራው ይሄኛው እጄን ብቆርጠው በጣም ከባድ ነው ማለት ነው። እንደዛው አካል ማለት ነው። ጌታ አካል ነው ማለት ነው። ሃሌሉያ። በጣም ይጎዳል ማለት ነው። አንደኛ ላይ ተቆፋረት ዲገሙ ኢዶ አርሳ በአማርኛ በውስጥ አዎ በይ መሰዊያችንን ማፍረስ የአምላክን መሰዊያ ችላ ስንል ሌሎችን መሰዊያችን መገንባታችን አይደለም። ጊዜያችንን፣ ችሎታችንን፣ ሀብታችንን፣ ጉልበታችንን፣ ገቢያችንን ወዘተ ለእነዚህ መሰዊያዎች እናወርዳለን። በኦሮምኛ ዲገሙ ኢዶ አርሳ ዋቀዮፍ ዮ ዲስኔ ኢዶ አርሳ ዋቀ ቶልፈማፍ ኢንጃራ የሩመሰነ ደንዴቲን ኬኛ ቀቤኛ ኬኛ ሁምና ፊ ደልደለ ኬኛ ገረ ዋቀ ቶልፈማ ኢንኬንነ ዮኪን ኢኖጀነ አንደኛ ንግስት ይበን 18 ከ18 እስከ 21 ፋኒ ኦሮሚፋን ቆባይትስ ተኩፋ ሞቶታ የመስዋዕት አጥፎች መስዋዕት ማረጊያውን የሚያፈርሱ ነገሮች ናቸው። ነገሮች አሉ። አንደኛው ምንድነው የሚያፈርሰው? ሁለተኛው እንዴት ነው ማስተካከል? ንግስት 18 እስከ 21 ኤልያስም እስራኤልን የምትገለባብጡ የእግዚአብሔርን ትእዛዝ ትታችሁ በአሊምን የተከተላችሁ እናንተ የአባት ቤት ናችሁ እንጂ እኔ አይደለሁም። አሁንም ልከህ እስራኤልን ሁሉ በኤልዛቤል ማዕድ የሚበሉትን 450 በበዓል ነቢያት 400
የማምለኪያ አጸድ ነቢያት ወደ ቀርሜሎስ ተራራ ሰብስብ አለ። አክዓብም ወደ እስራኤል ልጆች ሁሉ ልኮ ነቢያቱን ሁሉ ወደ ቀርሜሎስ ተራራ ሰበሰበ። ኤልያስም ወደ ሕዝቡ ቀርቦ እስከ መቼ ድረስ በሁለት አሳብ ታነክሳላችሁ? እግዚአብሔር አምላክ ቢሆን እርሱን ተከተሉ፣ በዓል ግን አምላክ ቢሆን እርሱን ተከተሉ አለ። ሕዝቡም አንዲት ቃል አልመለሱለት። አሜን። ኦሮሚፋን ተኮፋ ሞቶታ Elias immoo deebisee siifii kophee abbaa tokkoo ba'aa duukaa bu'ee abboonni waaqayyo dhiisuudhaan Israa'el rakkina fide malee ani rakkina ittiin fide. Egaa amma nama ergiitii Israa'eloota hunduma raajota ba'aa 450 akkasumas raajota Asheeraa waaqayyittii tolfamtuu 400 warra maaddii Iizaabel irraa nyaatan sana tulluu Qarmeloos irratti walitti anaaf qabu jedha. Kana irratti Ahaab Israa'eloota hundumatti nama ergee tulluu Qarmeloos gubbaatti raajota sana walitti qabsiise. Eliyaas yommus namoota sana hundumaa duratti ba'ee amma yoomitti yaadni keessan wallaalanii ta'a gooftichi Israa'elii waaqayyodha yoo ta'e isa duukaa bu'aa yookiis Ba'aaltu waaqayyodha yoo ta'e isa duukaa bu'aa isaaniin jedhe jarri garuu waan tokko hin dubbanne. አሜን። ዋቂው ስናብሱ እዚህ ላይ የምንገነዘበው አንድ ነገር አለ። የጌታን መሰዊያ ማለት መሰዊያን እንዴት ነው የሚፈርሰው? ማንስ ነው የሚያፈርሰው? እንዴት ሊፈርስ ቻለ? እነማንስ ናቸው ሊያፈርስ የሚችሉት? የጌታን መሰዊያ ኢዶ አርሳ ዋቀዮ ኤኙቱ ጅክሳ አከሚትስ ዲገሙ ደንዴ እኛ ራሳችንን ሰዎች ነን የጌታን መሰዊያ በጣም ዝቅ የምናደርገው ማለት ነው። ማፍረስ የምንችለው እኛ ራሳችን ነው ማለት ነው። ስለዚህ ምን አደረገ ኤልያስ? ሁሉንም ሰዎች ጠራ። ከጠራ በኋላስ የሁሉንም አምላኮችን ምን አደረገ? አንድ ላይ ሰበሰበ። እኔ ችግር አላመጣውም፣ እኔ ለአምላኬ ነው እየሰገድኩ ያለሁት እያለ ነው እሱ። ስለዚህ እናንተ ናችሁ መሰዊያውን እያፈረሳችሁ ያላችሁት። እነሱ ምን ላይ ናቸው? ሁለት ልብ ላይ ናቸው ማለት ነው። ልክ እሱ ሲጠራ ምን ሆኑ? መጡ አይደል እንዴ? ተራራው ላይ ተገኙ። ከዛስ አንድ ውሳኔ ወሰነ። እግዚአብሔር ጀግና ስለሆነ ወይ ለእግዚአብሔር ወይ ደግሞ ለአምላካችሁ ሂዱና ምን በሉ ስገዱ። መሰዊያ ማቅሸሽ የለብንም ማለት ነው። መሰዊያ መፍረስ የለበትም በፍጹም። ተናገረ፣ ምረጡ አንድን። እነሱስ ምን አሉ? ሰምቶ እንዳልሰሙ ጸጥ ነው ያሉት ማለት ነው። ጌታ ከዚህ ይሰውረን። ሃሌሉያ አሜን ነው። ጎቻወ ወልቲ ዱፌኛ ኬኛ ዋቀዮ ወሊን ዲጉ ደንዳን ኬሳ ሙራስኒ ያካ ጩቡ ሚሚዬ እዛ ቦታ እስቲ አንብቢልኝ። ገሩ መተግርቸ ሺ አማሪፋ እና ዱብስቴ በአማርኛ ከእግዚአብሔር ጋር ኢሳይያስ 59:2 ነገር ግን በደላችሁ በእናንተና በአምላካችሁ መካከል ለይታችሁ እንዳይስማማ ኃጢአታችሁ ፊቱን ከእናንተ ሰውሮታል። ፋኒ ኦሮሚፋን ኢሳይያስ ሸንተን ሰጋል በኮነ ለማከሰ የኪ ከሰን ኢሲኒፊ ዋቀዮ ከሰን ቢዱበ ገርገር ኢሲኒ ኢኒክስ አከ ኢሲኒፊ አገኝክስ ሰባቢ ጩቡ ከሰን ኢኒክስ ዋቀዮ ሁለሳ ኢሲናላ ኢኒክስ። ሃሌሉያ። ከእግዚአብሔር ጋር የሚያረቀን ምንድን ነው? አንደኛ ነገር ከባዱ ነገር ኃጢአት ነው። ወደ እግዚአብሔር ጠጋ እንዳንል የሚያረገን ምንድነው? አንደኛው ነገር ኃጢአታችን ማለት ነው። ከእግዚአብሔር ቤት ምን ያረገናል? ኃጢአታችን። ትንሽ ኃጢአት ነው እኮ ዛሬ የምንሰራው። ትንሽና ትልቅ ኃጢአት የለውም። ግን
የሆነ ትንጥዬ ነገር እንሰራና ምን ያደርጋል ሰይጣን? ይመጣል። ትናንትና እኮ እሱ ሰርተሻል ከዚህ በኋላ ይልሻል። ልክ በቃ እያጋነነው ነው ሰይጣን ራሱ መጥቶ የሚነግርሽ ወደ ሌላ ወደ ተጨማላለቀ ኃጢአት። ልክ ጌታ ደግሞ ምንድነው ማሪ አምላክ እንደሆነ ኃጢአት ውስጥ እኛን እንዲያገኝ አይፈቅድም። አሁን እኛ ልጅ አለኝ። ልጄ ተነስቶ ጭቃ ውስጥ ነው ያለው። ጭቃ ውስጥ ማለት ነው ልቅልቅ ብሎ ልብሱ ጭቃ ነው ምንድነው። እኔ ልጄን እዛ ውስጥ ማየት አልወድም። በተጨመላለቀ ነገር ውስጥ ማየት አልወድም። አጥበዋለሁ፣ አነሳዋለሁ። እዛ ውስጥ እንዲገባ ተመልሶ ፈቅዳለሁ እንዴ? በፍጹም አልፈቅድም። እከለክለዋለሁ ማለት ነው በተቻለኝ መጠን። እግዚአብሔርን ደግሞ ከዚህ በላይ ነው። እዛ ውስጥ ሲያየን በጣም ነው በቃ የሚያዝ ነው። እኔ እንደዚህ ነው የሚሰጠን ወገባችንን ማለት ነው፣ ወገቡን ማለት ነው ለኛ ፊት በቃ ኃጢአታችን በዛ፣ ከምንም በላይ በዛበት። ሃሌሉያ! እግዚአብሔር ትልቅ ነው። ኃጢአት ከእግዚአብሔር ጋር ያለያየናል ማለት ነው። በቃ ዋቀ ቶልፈማ ዋቀ ሱን ሰገደ ሶባ ዋቅ ነምቶልቼ ዋቀ ጫላ ኢዶ ኬኑፊ ሜሪዬ ሕዝቅኤል 14:5 ፋኔን ሰሮን ፋንቀባል። ስለዚህ ለእስራኤል ቤት እንዲህ በል ጌታ እግዚአብሔር እንዲህ ይላል፣ ንስሐ ግቡ፣ ከጣዖቶቻችሁ ጌታችሁንም ከርኩሰታችሁ መልሱ። አሜን። ፋኔ ሮምፋን ሕዝቅኤል ቁራፉን በቆናሻ ለኮስሻ isaan hundinuu waaqayyoolii tolfamoo isaanii jedhanii ana dhiisaniiru. Ani immoo gara mana Israa'el deebisee nan qabadha jedhe. ሃሌሉያ! እነሱ ሁላቸውም ምን ያደርጋሉ? በእጅ የተሰራ አምላክ ምን ይላሉ? ይሄዳሉ እሱ ጋር እሱን ያመልካሉ። እግዚአብሔር ነው እዚህ ላይ እየተናገረ ያለው። እኔ ግን ምን ይላል? ቤተ መቅደስን ይዛለሁ። የእግዚአብሔር ቤተ መቅደስ በነገራችን ላይ እግዚአብሔር ቀናተኛ አምላክ ነው። የሱን ቤት ማንም እንዲነካበት አይፈልግም። የሱን መሰዊያ ማንም ሰው ጠጋ እንዲልበት አይፈልግም። በጣም ይቀናል። ሃሌሉያ! እኔ ምን ይላለሁ? ይዛለሁ ይላል። ፋይዳ ዱንፋ ኦፊ ቆፈ በረባዱ ቲጂዬ ዮሐንስ ወንጌል ዮሐንስ ምዕራፍ 6 ቁጥር 26 ኢየሱስም መልሶ እውነት እውነት እላችኋለሁ የምትፈልጉት እንጀራ ስለበላችሁና ስለጠገባችሁ ነው እንጂ ምክንያቶችን ስላያችሁ አይደለም። ምልክቶችን ስላያችሁ አይደለም። ፋኒ ኦሮሚፋን ኢየሱስ immoo deebisee dhuguma dhugaan isin miliikita waan argitaniif otoo hin ta'in buddeena nyaatanii waan quuftaniif barbaadu. አያችሁ እዚህ ላይ እኔን ፈልጋችሁ አይደለም እያለ ነው ኢየሱስ ክርስቶስ። ኢየሱስ ክርስቶስን ፈልጎ አይደለም እነዚህ ሰዎች እየተከተሉ ያሉት። ለምን? ቦርጭ አወጡ፣ ምግብን ጠገቡ። አያችሁ ልክ ትናንትና ከዛ ቦታ ላይ ምንም አልበላንም፣ ሆዳችን የለም። ዛሬ ግን በሁለት እንቁላል ቦርጭ አወጣና በቃ ከሱ ጋር እሄዳለሁ እላለሁ። ኖ ኢየሱስ ክርስቶስ ያውቃል፣ ለምን እንደምንከተለው ያውቃል፣ ለምን እንደምንፈልገው ያውቃል። እንደዚህ አይነት ሰዎችንስ ምን ያደርጋል? ይናገራቸዋል። መታቸው ይላል እንደ መጽሐፍ ቅዱስ አይልም እኮ። እስቲ የኛ አባት ተናገራቸው። እንጀራን በልታችሁ ስለጠገባችሁ ምን አላችሁ? ተከተላችሁኝ፣ ይቅርባችሁ እያለ ነው እንደዚህ አይነት ነገር። ሃሌሉያ! ኢየሱስ ጅራታዳ። አሜን ነው፣ አሜን ነው።
waaqayyotu nu gargaara. Gooftaa lamaaf jiraachuun waaqayyo tajaajilu yaaluun yeroo wal fakkaatu wantoota biyya lafaa keessatti argaman hunda hordofuu heaven Maatiyos 6:24 ሜሪ ሮሜ 12:2 ማቴዎስ 6:24 ሁለት ልጆች መገዛት የሚቻሉ ወይም አንዱ ይጥላል ሁለተኛውን ይወዳል ወይም ወደ አንዱ ይጠጋል ሁለተኛውን ይልቃል ለእግዚአብሔርና ለገንዘብ ይገዛ። አሜን። ሜሪ የሮሜ 2 እግዚአብሔር ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም ነገር ምን እንደሆነ ተጠናቀቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። አሜን ሃሌሉያ። ለሁለት አምላክ ይላል። ለሁለት አምላክ መስገድ አይቻልም። ለሁለት አምላክ መስገድ አይቻልም። ምክንያቱም እኔ አንድ ነኝ። ልቤ ስንት ነው? አንድ ነው። ልቤ አንድ ነው። እኔም አንድ ነኝ አይደለ? እኔም አንዱኝ ልቤም አንዱ ነው። እንዴት ለሁለት ሊሆን ይችላል? ለሁለት ተቆርጬ እዚህ ጋር አንድ እዚህ ጋር አንድ ሆን ይችላል? አልችልም። አንድ ስለሆንኩ ማለት ነው። ለሁለት አምላክ መስገድ አይቻልም በፍጹም። ከዛ ሮሜ ላይ ደግሞ ምን እንደምትፈልጉ ራሳችሁ ላይ ወጣችሁ ራሱ ወቁ። እንዴ ምን አይነት እኔ ቆይ ከጌታ ጋር እየተጓዝኩ ሌላኛው ወርቅ ሳይ ወይ ብር ሳይ ወደዚህ ጎራ ብዬ ቆይ ጌታ ደርስብሃለሁ እለዋለሁ እንዴ? አይቻልም፣ አይባልም። እዚህ ጋር እግሬ እዚህ ጋር ቆሟል። ሌላኛው እግሬ ወይ ደግሞ እንደ ምሳሌ ነገር ሂድና ማሚ ጋር ቆም ብለው ይቆማል? አይቆምም። ስለዚህ እኛ መስገድ ያለብን ለጌታችን ለኢየሱስ ክርስቶስ ብቻ ነው ማለት ነው። አሜን ነው። ለሁለት አምላክ መስገድ አይቻልም። አሜን ነው። ፋኒ ቆሮንቶስ ተኮፋ ኩደሸን ሶዶሚሰድ ጌታ ደግሞ ከነማን ነው ተመለሱ ከነማን ጋር ሂዱ አትሂዱ የሚለንን እዚህ ላይ እናያለን ማለት ነው። አንደኛ ቆሮንቶስ 15:33 ላይ ኢየሱስ ነው ማለት ነው። አሜን። አንደኛ ቆሮንቶስ 15:33 ኢንጎዮሚና ሊያንገዴና ማለት ዳሪ ይመጫስ አሜን። አትሞኙ፣ ሞኝ አትሆኑ። መጥፎ ጓደኛ ጥሩን ጸባይ ያበላሸዋል ነው የሚለው። አሜን ነው። ለምሳሌ ጥሩ ጓደኛ ነጭ ነገር ነው። ጥሩ ጓደኛ ማለት እንደ ጥያቄ ልውሰደው። ነጭ ነገር ወተትን እንውሰድ። ለምሳሌ ወተት ከዛ እስከ ጎኑ ምን ልውሰድላችሁ? ቡና ልውሰድላችሁ። ቡናዋ ትንሽ ነች፣ ወተቱ ብርጭቆ ውስጥ ብዙ ነው። ብርጭቆ ውስጥ ስናገናኘው ማለት ነው ያ ወተት ትንሽ ከራል ነው እሱም ለመቀየር እንትን የሚለው በጣም እንትን በሆነ መንገድ ማለት ነው። ያንን ቡና ቀዳና ምን አደርጋለሁ? ነጭ ወተቱ አለ ብርጭቆ ውስጥ። ብርጭቆ ሊሞላ ትንሽ ነው ባይዘው የቀረው ማለት ነው። ነጭ ነገር ነው። ብርጭቆም ንጹህ ነገር ነው። ከዛስ ምን አደርጋለሁ? ያንን ጥቁሩን ቡና ሂጄ ወተቱ ላይ ጠብ አረጋለሁ። ይቀይራል አይቀርም? ከላሉ ይቀይራል። ልክ እኛም ነጭ ሰዎች ነን ማለት ነው። ነጭ ሰዎች ምክንያቱም ነጭ ሰዎች ጎን ጥቁር ነገር ካለ አይቻልም ማለት ነው። በቃ የጌታ ፍቃድ አይደለም ማለት ነው ጥቁሩ ነገር። ጌታ ማንን ነው የሚፈልገው? ነጭ ነገር፣ ንጹህ ነገር ነው የሚፈልገው ማለት ነው። ስለዚህ ልክ ጥሩ ጓደኛም ነጭ ሆኖ መጥፎ ጓደኛ ጥቁሩ ሲመጣ ትንሽ ነገር ጠብ ሲያደርግ ይበርዘናል ማለት ነው። በቃ ወደ ጥቁሩ ከረል ነው እየነዳን መሄደው። ጌታ ከዚህ ይጠብቀን። አሜን ነው። ነመገመቺሱፍ ጅራቹን ዋቀዮ ሂንገመቺሱ ገላትያ ሚሚዬ ገላትያ 1:10 በኢየሱስ ስም ይባላል ወይስ እግዚአብሔርን አሁን እሺ አሰኛለሁ ወይም ሰውን ደስ አሰኛለሁ ወይም ሰውን ደስ ላሰኝ እፈልጋለሁ?
አሁን ሰውን ደስ ባለው የክርስቶስ ባሪያ ባልሆንኩ ሰውን ደስ ባለው ካለ ሃሌሉያ። የእግዚአብሔር ባሪያ እነማን ሰዎች ናቸው መሆን ያለባቸው? እግዚአብሔርን ብቻ የሚያስደስቱ ነገር ነው። የእግዚአብሔር ባሪያ እንዴት? አሁን እኔ ሚሚን በጣም ነው መወዳት፣ ሚሚን በጣም ነው ማከብራት። ለሚሚ ብዬ የእግዚአብሔርን ትእዛዝ አለመፈጸም አልችልም። ከፈለገች ሚሚ ትታኝ ትሂድ። ከእግዚአብሔር ጋር የሚያነካካኝ ነገር ከሆነ ማንኛውም ሰው ትተውኝ ይሂድ። ሰው ዛሬ ተደስቶ ነገ ሊጥልሽ ይችላል። እግዚአብሔር ግን እስከ ዘላለም ከኛ ጋር ነው ማለት ነው። ሃሌሉያ። ኦል ኦፍ ቀቡን ፊ ኦላንቱማን መዝሙረ ዳዊት 138 ቁጥር 6 ሳሪዬ ኦሮሚፋና ዱቢሱ ደንዴሳ ንጫፋ ፋርፈና በቁና ዲበተኮ ሶዶሚ ሳዴት ለኮብሰ ጃ እስከዛ በአማርኛ ሄቨን አንብቢልን። እግዚአብሔር ከፍ ያለ ነውና ወደ ችግረኞች ይመለከታልና ትዕቢተኞችንም ከሩቅ ያውቃል። አሜን። አርጋቴ ሳሪ ኦሮሚፋ waaqayyo akkasuma utuman jiru warra gadi deebi'an ni ilaala. Bara of guddisan garuu hin fagootti beeka. አሜን። ሃሌሉያ። እግዚአብሔር ትልቅ ነው። እግዚአብሔር ምንድን ነው? ራሱ ዝቅ ብሎ የሚሄድ አምላክ ነው። እኔ በቃ ሙቆኛል ምን ሆኛለሁ አይልም ማለት ነው። ዝቅን ልክ ከተወለደበት ስፍራ ስናየው እግዚአብሔር ዝቅ ካለ ቦታ ነው የተነሳው። የሰው ልጅ መወለድ የማይችልበት ቦታ ላይ ነው የተወለደው። እሱስ ምንድነው የሚያሳየው? ዝቅን ነገር፣ ዝቅተኛ ነገር። ጌታ እኮ ተወልዶ መጥቶ ምን አለ? እኔ ጌታ ነኝ አላለም። እኔ እኮ እንደዚህ ነኝ አላለም። ስለዚህ ማለት ነው ዝቅ ማለት ጌታ እንደዚህ ይላል፣ እኔ የምወደው ሰዎች ዝቅ ያሉትን ሰዎች ነው የምወደው። እኔ አገልጋይ ነኝ፣ እኔ ኢየሱስን ወንጌል ሰብካለሁ፣ እኔ እኮ እንደዚህ እኔ የሚልን ሰው አይፈልግም ጌታ። በነገራችን ላይ እኔ በቃ እኔ ለምን ጌታ ራሱ እንደዚህ አይነትን ቃላት አይጠቀሙ? እንዴት በእኛ ላይ ሊመጣ ይችላል? አይፈልግም ጌታ አይፈልግም። እኔ በቃ ስለዚህ ዝቅ የሚልን እኔ ራሱ ይሄን ደፍተር ብሰራ ዝቅ ብዬ እኔ ነኝ እኮ የሰራሁት አለለም ማለት ነው። ዝቅ ብዬ ሰማለሁ። ጌታ ዝቅ ካልኩበት ቦታ ላይ ዝቅ ባልኩበት ነገር ላይ ይመጣል። ልቤን ግን ከፍ ካረኩት ያያል ጌታ። በሩቁ ነው እኮ የሚለው መጽሐፍ ቅዱስ፣ ቅርብሽ ነው አይደለም ማለት ነው እኮ። ልክ በሩቁ ይቆምና አንቺ በጣም እየተበትሽ ነው የሚለው ጌታ ማለት ነው። በጣም ዝቅ ላለው ግን ጌታ ይመጣል። ጥያቄ ኩኑንዲ ወልቲ ዱፌኛ ኬኛ ዋቀዮ ወሊን ኒበልስ ሴራ ዮኪን አቦሚ ዋቀዮ ኢራ ኑፈጌስ ጋፊ ሜአከ ክርስቲያና ተኮቲ ማል ኢራ ኢዶን አርሳ ኬ ዲገሙ ደንዳ ጀቴ ያድ አሜን። ፋኒ ማል ኢራ ጀታ ኢዶን አርሳ ኬ ኢዶን አርሳ ከን ዲገሙ ማል ኢራ waaqayyo irraa kan adamfasuu danda'u keessaa tajaajila መቀበል ወደዛው አንድ ወደ ታሸሸ የተላከ ሰውዬው እስኪ አንድ ሰውዬው ወደ ታሸሸ የተላከ ሰውዬው ወደ ነነዌ ሄድና ዮናስ ነው። ዮናስን እንመለከታለን እዚህ ላይ ዮናስ ትእዛዝን ትቶ ወደ ነነዌ ሄደ፣ ወደ ታሸሸ ሄደ። እግዚአብሔር ግን እዛ ውስጥ ነው በቅጣት ያኔ እየደረ ዋቀዮች ከሰት ከዛ አደቤቱ ያሰት ከሰት ሞ ዋቀዮ ወሰን ደስ ያልከ ሶ ትእዛዝ ለመቀበል ውድቀት ያመጣል። አሜን።
ሃሌሉያ ዋቄ ጉዳይ ሲያብሱ እና ኤዬ ስሪዳ lamaffaarratti araaraa fi haaromsuu sa'aatiin keenyas baay'ee deemaa jira nan qophisa. Haaromsuu jechuun waa diigame bakka duraan turetti deebisuu jechuudha. Iddoo aarsaa haaromsuu jechuun walitti dhufeenya keenya waaqee waliin deebisnee jirru agarsiisa. Waaqee walitti deebi'uu waan gochuu barbaachisu. በአማርኛ አንብቤልኝ ሁለተኛው ጥያቄ ማለት ነው ትምህርት ከስልኩ ላይ አንብቤልኝ ትምህርቱ አለማመን ምህረትና መታደስ የሚለው ሁለተኛው አንደኛውን ጨርሰናል ሁለተኛው ላይ ገብተናል ማለት ነው አራራ ፊ ሃሮምሱ አግኝተሽዋል የሁለተኛው ርዕስ ነው እንዴ አዎ ኦኬ ወይም ደግሞ መሰዊያውን የማስተካከል ሂደት ነው አንደኛውን ጨርሰናል ሁለተኛው ምህረትና መታደስ የመሰዊያው መጠገን መሰዊያውን የመጠገን ሂደት አንብቢው እሺ የኃጢአት ይቅርታ ማድረግ ጥገና ማድረግ ሲባል የተበላሸውን ነገር ወደ ነበረበት ሁኔታ መመለስ ማለት ነው። መሰዊያውን መጠገን ከአምላክ ጋር ያለውን ዝምድና መልሶ ማቋቋም የሚመለከት ነው። ከእርሱ ጋር የተቋረጠ ግንኙነት መልሰን መገንባት የምንችለው የሚከተሉትን ነገሮችን በማድረግ ቀጥዩ አንደኛው ንስሐ ነው። አንብቢው ንስሐ መግባት ድርጊታችንን መለወጥና ቀደም ሲል የነበረንን አምልኮ ማለትም መጸለይ፣ የመጽሐፍ ቅዱስ ጥናት፣ እምነታችንን፣ ሌሎችን ማካፈል ይጨምራል። በእነዚህ የመጨረሻ ቀኖች ፍቅር የቀዘቀዘ ሲሄድ ማቴዎስ ወንጌል 24:12 ላይ እንደምናነበው መሰዊያችንን መልሶ መገንባት የሚጀምረው ወደዚህ መሰረታዊ ልምዶች ስንመለስ ሁለተኛ ራሳችንን ያው መስዋዕት አድርገን በማቅረብ ነው። ሮሜ 12:1 አንብቤልኝ እሱ መጽሐፍ ቅዱስ ላይ እንግዲህ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። አሜን። እሱም ለአእምሮ የሚመች አገልግሎታችሁ ነው። አሜን። ሜሪዬ ቲቶ 3:5 ቲቶ ምዕራፍ 3:5 እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ አዳነን። አሜን። እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም። አሜን። akkas jedhamas afraffaarra akkuma cubbuu irraa qulqulloofnee araara gaafachuuf waaqayyoo gammachiisuuf jireenya qulqullaa jiraachuu. Shanaffaan waaqayyoo guutumaan guututti harka kennu. Yaaqoob 4:7 Yaaqoob 4:7 ማሚዬ ያዕቆብ 4:7 ሜሪ መዝሙረ ዳዊት ምዕራፍ 135:6 ቲጂ ኢሳይያስ 58:8-9 55:8-9 እንግዲህ ለእግዚአብሔር ተገዙ፣
ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። አሜን። ጌታ ይባርክሽ ሜሪዬ። መዝሙር 135 ቁጥር 6 በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። አሜን። ቲጂ ቁጥር 8 እና 9 ቁጥር 8 እና 9 ሐሳቤን እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ቁጥር 9 ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነው። አሜን። ፋኒ ኦሮሚፋን ኢሳያስ አንተምሽን አሜን። ኢሳያስ 55:8 ያለውን አካባቢ waaqayyo yaani ko akka yaada keessanii karaan koos akka karaa keessaniiti. Akkuma waan lafa irraa ol fagaatu akkasuma karaan koo karaa keessan irraa yaadni koos yaada keessan irraa fagaata. አሜን ሃሌሉያ። ይሄንን ሁሉንም ትምህርት አይተናል። 4 ላይ ከኃጢአት ሁሉ መንጻት እንደነጻንም ደግሞ ለእግዚአብሔር ምንድነው ሁሌም በእግዚአብሔር ቤት ምህረትን መመለግ ማለት ነው። 5 ላይ ደግሞ ለእግዚአብሔር እጅ መስጠት ማለት ነው። እግዚአብሔር ሆይ እኔ እጄን ላንተ ሰጥቻለሁ እንድል ነው። ከዛ ጥያቄ አለ የሮቶኮቲ ዋቀራ ፈጋቴ ጀቴ ኦፈርጊቴ አካምቲ ዴቢቴ ወልት ዱፍት የሮቶኮ ዋቀራ ፈጋቴ ኦፈርጊቴ አንድ ጊዜ ከእግዚአብሔር ርቀሽ አይተሽ ታውቂያለሽ ራስሽን? ኦኬ እንዴት ተመለሽ? ከእግዚአብሔር ርቀሽ ግን እንዴት ራሱ መለሰሽ? በምህረቱ በጸጋው ራሱ መለሰሽ። አሜን ነው። ያ ልክ እህቴ እንዳለችው ዮናስ ምንድነው እግዚአብሔር ወደ ነነዌ አገር ሲልከው እሱ ግን አቅጣጫን ቀየረ። አቅጣጫን ቀየሰ። እግዚአብሔር ቀጥ በልና ሂድ ስለው እሱ ደግሞ ቆይ እግዚአብሔር ሆይ እኔ በዚህ ጋር መሄድ ፈልጋለሁ አለው። በራሱ መንገድ ተጓዘ ማለት ነው። ከዛስ ጌታ ምን አዘጋጀ? ሰው አይደለም እኮ እንዲገለው ያዘጋጀው። ሲጀመር እኮ አልሞተም ዮናስ ራሱ። ትልቅ አሳ ነባሪ ቀጥ አድርገውለት አስቀመጠ። አሳው ምን አደረገው? ዋጥ አድርገው እና ግባ እዚህ ውስጥ። አሳው እኮ ሊበላው አይደለም ሊያስተምረው ነው በነገራችን ላይ ማለት ነው። ሊያስተምረው አሳ ሆድ ውስጥ አሳደረው ጌታ 3 ቀን ምን ብሎ ተምሮ እንዴት ንፋስ እንደሚቀየር በቃ እንዴት እንደሚበላ እንዴት እንደሚነዳ አወቀ። ሲያቅ ምን አደረገ? ለእግዚአብሔር እጁን ብድግ አደረገ። እግዚአብሔር ከላይ ትእዛዝ ሲያወጣ ትፋ ስለው አሳው ተፋው። ምንም ነገር ቁስል ሳይደርስበት ማለት ነው። ሃሌሉያ። እግዚአብሔር ትልቅ ነው። መሰዊያን መጠገን የትኛው መሰዊያ ነው የተሰበረው ወይ የወደቀው ወይ ከእግዚአብሔር ቦታ ፈቀቅ ብሎ ያለው መሰዊያ? ከዛስ ለስንት አምላክ ነው እኛ መስገድ ያለብን? ስንት አምላክን ነው እኛ መሾም ያለብን? በልባችን ውስጥ ስንት አምላክ ነው ቦታ መኖር ያለበት? ሃሌሉያ። እግዚአብሔር ትልቅ ነው። እግዚአብሔር ይረዳናል። አሜን ነው። ሁላችንም እንጸልይ። ብዙ ቁጭ ብለናል። ይቅርታ ሰዓታችሁን ወሰድኩ። በጣም ይቅርታ። እስቲ ሁላችንም ቁመን እንጸልይ። እኔ 2 እግር አለኝ፣ 2 ቦታ ላይ መቆም አልፈልግም። እኔ ደግሞ የወደቀውን መሰዊያ ዛሬ ማንሳት እፈልጋለሁ፣ እንዲታደስ እፈልጋለሁ። መንፈስ ቅዱስ አንተ ብቻ መሰዊያህን ዝግጁ አድርጌልሃለሁ፣ ስራብኝ እንለዋለን።
ታድሷል። በእግዚአብሔር ቃል መሰዊያ ታድሷል። ስለዚህ እግዚአብሔር ሆይ አንተ ተገኝብኝ፣ አንተ ተገለጥብኝ፣ አንተ ስራብኝ። ይሄው መሰዊያን ሰርቻለሁ፣ የሰጠኝን ነገር መልሼ ሰጥቻለሁ። ልክ እንደ አብርሃም በንጹህ ልቤ ይሄው መስዋዕት አምጥቼልሃለሁ፣ ተቀበል። ምን አይነት መስዋዕት ነው ለጌታ ያመጣችሁት ዛሬ? ምን አይነት መሰዊያት? ልጅ ነው አይደለም? ጌታ እሱን አይደለም እያላችሁ ያለ እረዱልኝ ነው ደም ነው እንፈልገው አይደለም፣ እሱን አይደለም ጌታ እየተናገረ ያለው። መሰዊያ የራሳችን ልብ ለጌታ ዝግጁ እንዲሆን የጌታ ጸጋ በእኛ ላይ ብቻ በጌታ መሰዊያ ላይ ጌታን ብቻ ከፍ ማድረግ እንድንችል ማለት ነው። ሃሌሉያ። መንፈስ ቅዱስ ሆይ አመሰግናለሁ። እግዚአብሔር ልጅ አንተ ትልቅ ነህ። አንተ አልፋና ኦሜጋ ነህ ጌታ ሆይ። አዎ መሰዊያታችን በጣም ጌታ ሆይ እኛ አስወድቀናል፣ ግን ደግሞ ዛሬ እንድነሳ እንፈልጋለን። ዛሬ መሰዊያትን አንሱልኝ አድሱልኝ ብለህ ቃልክ እንዳወጣ በጌታ በኢየሱስም መታደስ ዛሬ ይሆነልን። በጌታ በኢየሱስም ዛሬ መታደስ ይሆነልን። ያዋቀዮ ዋቀጅራታ ኢዶ አርሳኬ ገኔራ ኢዶ አርሳኬ ኩፊስኔራ አረሞ ሰገለኑ እርግቴ ለፈኩፌ ሰኒን ካሳ ጀቻ ጅርታ ያዋቀዮ መቃ ኢየሱስ ክርስቶስን አረ የሮ ከነቲ ቆጲታኔራ ሁምኒ ከፍ አጃኒ ከኑራት ያወቸቱ አርሳ ሲፍ ቆቤስኔራ አርሳ ቁልቁሉ አርሳ ገለታ ሲፍኔ ፉለ ከዳባነ ጅራ መቃ ኢየሱስ ክርስቶስን ወርካፎዶ መቃ ኢየሱስ ክርስቶስን ወርካፎዶ ጃዋቀዩ አትኑራት ሞይ አትኑራት ወለልጀዲ ጃዋቀ ጎፍታ ኢዶን ከክ ቁልቁላ ኢዶ ከትራት ያዋቀ ስቆፍ አከሞስስኑ ሚለ ለመቀበጀነፍ ሙከለማ ያጳኑ ጃዋቀ ክርስቶስ ዱዋ አከስ ዱካ ቡን መቃ ኢየሱስ ንገረ ጋሬ መቃ ኢየሱስ ክርስቶስን ንገረ ጋሬ ዋቀዮ ከነው ደዋንጎቱፍ ገለን ሲፋታው ኡልፍን ሲፋታው ገዲ ገዲ ጀናን ረት ወለልጀዲ መቃ ኢየሱስን አሜን። ጌታ ይባርካችሁ። ተባረኩ።